ወጥና ታዲያ ይዋንማ ሰሞኑን ወጪ በዛብህ ይያደለ ላቻሪም እንግዲህ ነገ ትገዛልኛለህ ነገ አንቺ መረጥሽ እኔማ ይሄን ትልቁን በክንድ የሚያዘው ረጅም የምገዛው እንደኔ መስሎኝ አንቺ ግን አሁን ይመጣል ልሴ ቀለል ያለችው ታርገው የሆነች ነገር ያለ መያዣ ሁሉ እሷ ትሻላለች ለኔስ ቀለል ያለችው እንደዛ ይሻላል ነገ ቅዳሜ አይደል ገበያ መጣት አይቀር ገበያ ሰው ያቺና ህይዋን ወይ ጥጆን ልሽጣው አይሽልም አይሻላል ታቸውማ ማዳበሪያውስ ምን ይሆናል ነው እንግዲህ እንደው ነገ ይሻላል ነው ገበያው ያው አህያዋ ትሻላለች እንጂ ጥጆው ሰለው በምን ይቀናል ማዳበሪያውስ በምን ይመጣል ሷሪ ጨነቅ እንጂ ጥጆው ያሳሳኛል እኮ ይችና አንድ አመት ሁለት አመት ብንታገሰው እኮ ማፈንጀብሪ ነው እኮ እሱም ብዬሽ እኮ በምን በሸክማ እናመጣው ሰው ያውሳውን ሀያ እንደምታውቅ እንደው እዛው ታሰፈር ነው ከቤተሰብ ማህያ ነው ለምን እንደሆነ ብዬሽ ነው እና ማሜ ነበረች ሳንም ተፋቅ ላዝም ዋስና ያላት ሁሉም እየጫነ እንዳለ አድክሟታል በዚህ ማቋርጥ ምን ተሻለ ተስማ አትርገጡት እያሉ ሰዎች እየተቆጡ እንደው በዛው በቀን ነው በመንገዱ ይሄዳል እነሱ እየተቆጡ ነው እና በቆሉን በዛው አይተው እንድናቸው እየነበር አትለፉ እያሉ ነጋሽ እንትና እነሱ መንገዱ አጥሩ ዘብት የምንነርፈው በሰላም ቢሰው ራሳቸው ዘብቱት የምንነርገው በላንተና ማለት ጸባህ ፈልግ ነው በጣም ፈልግ አይደለም እንግዲህ ብቻ በቆሎ እንደሚያው ይኩ እና በዛኛው በኛው መንገድ እንዞራለን በላኝ ምንድን ነው የምንዞረው እነሱ አጥረው እንዴ የምንዞረው ምን ማለቅስ እንደው እንደው በለሁሉ ነገር ያውሽው ደሞ ይሄ በቆሎ ይፈትፈትና ተከስሮ ማዳበሪያ ይደረግበት አሁን የሰኞና ማክሰኞ ስለዚህ እኔ አሁን ስንዴ ዘር ነው የምሰነብተው እንዳትረሹ ነጩን ያመጣሁት ለዛ ነው አይተሽዋል እኔ በዚህ ቆሻሻ ልላቆም ካልሆነ አንድ ልጅ ዝም ይላምጣልሽ እንድምታጋግል ለዘው ባሉም ለምን ምትሆን አረን በለቁላት ነው የቀለለ አይደለም በቆሎን በሳንቲም ማሰይ ይፈበል አሁን ሰሞኑን ታሰኘው በኋላ ሸነሽነዋለሁ ግን ያራሙቻ ሆኗል ውስጥ ያቺ ደመቁም አንድ ጊዜ ሄጀላት የለ ትንጣልኝና ታግዘኝ እንጂ ጥሩ እንጃ ግን ሸነሽነ ትንሽ አመት ብታግዘኝ ጥሩ ነበርና አበይ የሚያግዝላቸው እንዴ ጾኔ እንዴ ስለ ዛቤት እንደው ስራ አላት ምን ትራንስፈር ነገር ማገዝ ነው ልበን በዝናቡን ጠርነ ማያ ይዘንባ ዲጂታል ቦታው ወያዮ ወጥቷል እንዴት እንደበለከለስ ዝናቡን እንደው ቀረበት ማራሳቸውም ደርቋል ይሽሽ ነው ጎመን አዘግየሽ አይደል ጎመን እንዴት እንደሆነ አዘግየሽ ነው እንደዚህ ሆነ ይደርሳል እሱስ ምን ማለት ቴሌፎን በኋላ በቆሎ ጎመን ዋመን አይደል ሽንኩርቱ እንዴት እንደሆነ ሽንኩርቱስ ነው እንዳይረባ አሁን እንደዚህ አንድ ጓዴ አምጥተሽ ልታጠጡ ምትኛለሽ ለቤት ቀርቼው ለዚህ ደግሞ ልግዳለሁ በጣም አይፈልግ ነው ሁሉ ከደከምሽ ላይ ቀረ ቆፍረሽ እንደው እስኪ እንደው ነገ አጠጣዋለሁ ነገ ባላደርግም አጠጪው ብለው አይነት ያያለ ነገ አጠጡ መንገድ ለተደራ ዋላችሁ ወጥቶና በዛችን ቢለዳችሁ ክፍለች በዛ ክፍለች ለማላችሁ ለምን ሰላም ነው ያኔ ያልዳኝ በከፍተጣለ ወረድ መጣ ይሆን አልመጣም ታጅምሩ ባለፈው እዛ ለነሱ ገሰተሽ ደህና ላይ
ጎረቤት ሲጠይቅ ይመልሳሉ። እንግዲህ እንዴት ላድርግ? እኔስ ሌላ ነገር መጠየቅ አይቀርም ብዬ አይደለ ካሰዋሰውና ምትዋሽ እንኳን ከእነሱ ጋር እነሱ እጅግ ይመልሳል። መጫኙና በዚህ ገብቶ እንደዚህ ሰንጥቁልጥ ወቀስ ስላትሄድም አንተ እንደዚህ ጥድፍ እያለ አንቺ ነሽ አዝንሽ ስታናድጂ መጫኙ እንደው ሰጣት ተመለሰ ይተመለሰ እነሱ ጋር አንድ ቀን ሊያስጠባ ይዞት እንዴት ይላልም አሪያንታል አይደለም አያ ገዜ ነበረ ዋው እንጂ አንተ ነው ራርለም እኛ ስንገለበገልበት ይኖር ነውን ሲለው አረ እንደውም ልሰጠው ነው የመጣው ስቀልድ ነው እንጂ ብሎ ተቀብዬው መጣው መች በዚህ ተፈሪ ቀይራል ሰው ቤታችሁ ይሄዳሉ እሞ እዚህ ታያጣሲ ልጅ ላይ ከሱ ላይ ያለሽ ነገር ታቆሚ ጥሩ ነው ደማ ያጣሲ ደግሞ እንዴ አስቴት ማለት ነው ተናገር ፈጥራ አስቴት ማለት ነው ዝም ብለህ አንተ ደግሞ አይ እንዴ ተካቻው ነው ሰው ለምታቀርበን ሲጀመር መሻቀር ምን ነው የሚያገኝታ የማጎረቤት አይደለም የማጎረቤት ነው እሱ መንገድ ያን በእነሱ በኩል ይዘጉት ወንብ ይያለም አይ አቁኝ ከነሱ ጋር ንክኪ እንዲኖረኝ አልፈልግም ጨምላቃ ነው ሰው እንደው አልደረሰብን እንደው አልደረሰ እንደው በሌላ እየጠረጠር ነው እንጂ የእውነት የኛም በሬ ባለፈው የተሰረቀው እሱ እጅ የለበት ብለሽ አራስማ ሊኖርበት ይችላል እንደው እርግጠኛ ሳይሆን እንዴት ነው ማለት ስማ ልድረስባት ብዬ ነው ትንሽ ፍንጭ ላግኝ እንጂ አፈር ደድም ነው ማለት አፈር ተደም ይቀዳዳል ሞ ይናት ይላል ማለት ይላል እቺው ምትያት ነገር አትመጥም እንዴት ሲያ ኮንሰር ብትሻለሽ ነገር ከፍ ቢትሪዋ ባዲ ሆኖ እንዳለ ነበር እኛ ጋር አይደለም እነሱ ከብቶች የሚውሉ ልጆች እየመጡ ማን የሚያዝስ መጥገን ተሳናቸዋል ዛብለው ምን ያያለ ነው ባልችን ለሰው ጋር የሚያደርስ ቢሆንም እንግዲህ አሰራታችን እኛን መከልከል ነው የኛማ ነግርሻለሁ እኔ ሳለ እንደዚህ ሲደርስ ማንግራ ማንም ትውር አይደል ልጅ አዋቂ ለሽ መጥቶ ያውቃል እኔ ዘያለ አይመጣ እግሩን ጠብቆ ነው የሚመጣው እናንተ አትመለሱ ምንድነው ነገሩ ወልይ እንጂ ከብቶች ገረገረ የሳሱ ተፈጥለው ይሄድ ነው እዛው ዘር ሊደፈዘቡ ነው ክረምት መጣ ማሸጋሪ ይወጣ እንዴት ነው ምን ላድርግ ማለት ነው እንግዲህ በጃሰሩ እንግዲህ ለክስ ማሰረት ነገር ቢኖር ነው እንጂ አንዳንድ አሁን የነመይንም አልቻልኩም የሚሉት ነገር አልቻልኩም እኔ ስለሆነ ተናገራለሁ እንግዲህ ምን አደርጋለሁ አስብበት ነው ሰው እንደዚህ ነበር ካምኖ ሄደሽ ወይ መመርመር ነው አለብሽ እኔ እኮ ይላል ምን ይገባኛል እዛ ስንሄድ በሳር በቅጣሉ እየሰደበችሽ እንደሆነ ይገባኛል የተሻማቀሽ እንደሆነ እንግዲህ ወይ አንተም ግልጽ ነው አትነግረኝ ምን አይሻምሽ እንደው ባትናደጂ ደስ ይላል ምን ይሻል ምን ነው ግልጽ አድርጌ ምን ነው